እግዚአብሔር ቆንጆ ሚስት ስጠኝ ይላል ክራይቴሪያችን ምን አይነት መሆን እንዳለበት በኋላ እናገራለሁ ቆንጆ ሚስት ስጠኝ ይልና ምን ብቻ ቆንጆ ትሆን እንጂ ጸባይ በዱላ ይስተካከላል ይላል ብቻ ቆንጆ ትሆን ጸባይ በዱላ ይስተካከላል ይላል እና በዚህ በ21ኛው ክፍለ ዘመን ምን አይነት ሰው ነው አልኩት እንዴት እንደዚህ ጸባይ በዱላ አባቶቻችን እንደዚህ ያደርጉ ነው ይሄን አመለካከትን ቀይር ብዙ ነገር ያው በጌታ አይደለም ሰውየው በዛኛው ዓለም ነው የሚገርመው አግብቷል ጸባይ በዱላ ይስተካከላል እንኳን ዱላ ሊያነሳ ምትደበድብ ነው ያጋባው እሷ ነች በቃ የምታስተካክለው አንዳንድ ጊዜ የከንፈራችን ፍሬ ይዞራል ወደኛ ስለዚህ ማሰብ አለብን እንዴት ነው ወደ ትዳር የምንገባው የኛ ራሱ አመለካከታችን ጤናማ አእምሮ ለጤናማ ኑሮ የመጀመሪያው እሱ ጋር መግባባት አለበት የሚል ነው ምክንያቱም ይሄ ከራሱ ጋር ያልተግባባ ሰው ሌላ ሰውም ቢመጣ አያኖርም እንደውም ያኛውን የሌላትን ባህሪ